ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ብያለሁ። እንዴ ክርስቲያን ወገኖች ሰላም እንዴት ናችሁ? ደህና ናችሁ? እኔ ያለው አልሐምዱሊላህ። እኔ ምለው ሰብስክራይብ አታረጉኝማ? ኧረ ተው አድርጉኝ ተው። እኔ ቆይ ለሰው አይደርስም ነው ግራ እየገባኝ ነው ወላሂ። እና አሁን ምነግራችሁ ምንድነው አንዳንድ ነገሮች አሉ ምነግራችሁ ነገር አቃጥለኝ እንቁላል እና ቁርስ ልበላ ነው። አንዳንድ እናቶች ወልደው የሚረሱ እናቶች አሉ። ምክንያቱም አንቺ ለምሳሌ ልጅ አለሽ፣ 3 ልጆች 4 ልጆች ወለደች እናት እዚህ መታ ስትበላ ስትጠጣ ስትለብስ እምትረሳለች። ብዙ ችግሮች እኮ ውጣ ወረዶች ይወርዳ። በነገራችን ላይ አንድ ነገር የማረሳላችሁ ነገር ለትዳሩ መስዋዕት የሚከፍል ወንድ ልጅ አለ። አሁን ልምጣላችሁና እሱ የሀብታም ልጅ ነው፣ እሷ የደሃ ልጅ ናት። ገባችሁ? ወይም ደግሞ እሷ የሀብታም ልጅ ናት፣ እሱ የደሃ ልጅ ነው። ታፈቅረዋለች፣ እሱም ያፈቅራታል። የፈለገ ነገር ቢሆን ሴት ልጅ የፈለገ የሀብታም ልጅ ዘና በላለም በወርቅ ላይ ብትተኛ የምታፈቅረው የደሃ ልጅ ነው። እውነቴን ነው የምላችሁ። የምታገባውም የደሃ ልጅ ነው። ፍቅር ያለው ማጋ ደሃ ጋ ነው ያለው። ፍቅር ደሃ ጋ እና ቤተሰብ ግን እንድታገባው አይፈልግም። እሷ ግን ቤተሰብ የራሱ ጉዳይ ብላ ታገባዋለች። ካገባችሁ በኋላ ግን ያው ከሁለት ልጅ ወይም አንድ ልጅ ሊኖራቸው ይችላል። ከዛ በኋላ ግን ከሀገር ወጥታ መስራት ትፈልጋለች። ልንገራችሁ፣ እንደዚቹ የተበላሸ ሴት እንዳለች የተበላሸም ወንድ እንዳለ፣ ጥሩም ለትዳሯ ትግስት ያላትና ለትዳሯ መስዋዕት የምትከፍል ሴት ልጅም እንደዛውም ደግሞ ወንድ ልጅም ለትዳሩ መስዋዕት የሚከፍል ወንድ ልጅ ከቤተሰቡ እስከ መውጣት የሚያደርሰው ወንድ ልጅ አለ። ለትዳሩ ማለት ነው። እኔ ልንገራችሁ፣ ለልጆቹ ውሻ የሆነ አባት አለ። እንደ እናትም እንደ አባትም ሆኖ የሚያሳድገው አባት አለ። እኔ ልንገራችሁ እና በአንዳንድ ሰዎች ነው ጥሩ ሰዎች የተሰደቡ ያሉት። በአንዳንድ መጥፎ ሴቶች የተነሳ ጥሩ ሴቶች አሉ፣ እነሱን እንሰድባለን። በአንዳንድ ጥሩ ወንዶች፣ በአንዳንድ መጥፎ ወንዶች የተነሳ ደግሞ ጥሩ ወንዶች አሉ፣ በጣም ጥሩ ለትዳራቸው መስዋዕት የሚከፍሉ ወንዶች አሉ፣ እነሱን እንሰድባለን። እናም ወደዚህ ጋር ስመጣላችሁ እሷ የሀብታም ልጅ ናት፣ እሱ የደሃ ልጅ ነው ብያቸዋለሁ። ይጋባሉ ወይ አንድ ሁለት ትወልዳለች፣ ከሀገር ልትወጣ ትፈልጋለች። ልትወጣ ትፈልግ ግን ያው እሱ ጋር ምንም ነገር እንደሌለ ነው፣ የቀን ስራ እየሰራ ነው የሚያኖራት ማለት ነው። ገባችሁ? እሷ ያላት ናት፣ የሀብታም ቤተሰብ ናት፣ ታገባዋለች። 3 ልጆች ይኖሯታል ወይም 2 ልጆች ይኖሯታል። እና ምን ታደርጋለች? ከሀገር ልትወጣ ትፈልጋለች። ከሀገር ልትወጣ የምትፈልግበት ሰዓት ደግሞ የምትመካባቸው የምትተማመንባቸው ቤተሰብ አላት፣ ሀብታም ናቸው አሏት። እነዛን ቤተሰቦች ግን አይ አንተ ችግር የለውም እኔ እነሱን በምጠይቀው መንገድ እጠይቃቸዋለሁ ብላ ልጠይቅ ትችላለች፣ እነሱን ማለት ነው። እሱ አትጠይቂ ባክሽ፣ እነዚህ ሰዎች እነዚህ እናት አባቶችሽ እኮ እኔን እንድታገቢ ፈቃደኛ አልነበሩም። እንደገና ደግሞ ይባስ ብሎ ከሀገር አውጡኝ፣ ከሀገር መውጣት ፈልጋለሁ፣ ብር ስጡኝ ብለሽ ስትይ ምን ይሉሻል? እጠይቃለሁ፣ እናት አባቶች አይደለም እንዴ ብላት ተማምና ሄዳ በምጠይቅ ሰዓት ምን አይነት መልስ ነው የሚመልሱላት? ልንገራችሁ ወይስ ኮመንት ላይ ታስቀምጡልኛላችሁ? ልንገራችሁ እና ምን አይነት መልስ ነው ከነሱ የሚጠበቀው? ፍቺው ነው እነሱ ጋር ማለት ነው። አዎ አብረሽ ከዚህ ሰውዬ ጋር ትቀየሪያለሽ፣ አብራችሁ ማደግ አለባችሁ፣ አብራችሁ ታድጋላችሁ፣ አብራችሁ ደህና ቦታ ላይ ትደርሳላችሁ። አይደለም ፍቺው ይቅርብሽ፣ ይሄ ደሃ ምን ያደርግልሻል የምትባለው ማለት ነው። እሱን ከምፈታ የእናንተ ንብረት የእናንተ ገንዘብ ይቅርብኝ ብላ ትመጣለች። እሱስ ኬትም ይሁን ኬትም ተበዳድሮም ይሁን የዘመዶቹም ፊት እየገለመጠው ወይም የሚያስይዘው መሬት ካለ የሚያስይዘው ቤት ካለ በቃ የሆነ ነገር የሚያስይዘው ነገር ብቻ ካለ አላቅም ሄዳለው ካለች ይሄ የሆነ ነገር ብቻ እንትን ብሎ አጥፍቶ ይሸኛታል። ታዲያስ ከሸኛት በኋላስ አንድ ቢያንስ ለ6 ወር ለ7 ወር ምናምን ልጆቿን ታወራለች። ከዛ በኋላ ልጆቿንም ምንም ታወራለች።
ከዛ በኋላስ ሴት ልጅ በነገራችን ላይ ከሀገር ስትወጣ የምትበላሸው መች እንደሆነ ታውቃላችሁ? ወጥታ በውጭ መስራት ስትጀምር ትበላሻለች። ምክንያቱም በውጭ ብዙ ታገኛለች። የዛኔ ነው የምትበላሸው። ከዛ በቃ እቺ ትወጣ ትለብሳለች። ያው እዚህ ሀገር ስራ ብንሰራ እንበላለን፣ እንጠጣለን። በስርዓት ቁርሳችን ተከታትለን ኢትዮጵያ ላይ ሆነን በስርዓት ቁርሳችን ተከታትለን አንበላ። ቁርሳችን በስርዓት የምንጠጣው ነገር ካለ በስርዓት ሰውነታችንም ምን ቀይራችንን ልብስ በቃ ጽድት ብለን ነው የምንኖረው። ስራ ቢበዛብንም ማለት ነው። እና ያው ስራ በዝቶብን በሽተኛ ብንሆንም ጽድት ብለን ነው የምንኖረው። ግን ተመጣች በኋላ እዚህ ከመጣች በኋላ እንደዛ መስዋዕት ተከፈለችለት ትዳሯን፣ ልጆች አሏት። ከዛ በኋላስ ለ3 ለ4 ወር ይህን ሰውዬ ብታወራው ነው ባልየውን ማለት ነው። ልጆቿንም ታወራለች። ከዛ በኋላ የት እንዳላት ታውቅ። እንደዚህ አይነት ወንዶች አላችሁ፣ እንደዚህ አይነት ወንዶች ሴቶች አላችሁ። ሴቶች እውነት አላችሁ። ይሄ የማይዋሽ ነው። ወንድ እህትሽ እዚህ ኖራ አንቺ መምጣት ስትፈልጊ እህትሽ ወይ ሳውዲ አረቢያ ወይም ደግሞ ዱባይ ወይም ኳታር የሆነ ቦታ አለች እና አንቺ መምጣት ስትፈልጊ ባክሽን እንደዚህ አይነት ወጪ እፈልጋለሁ ስትይ ጀርባዋን ያዞረችብሽ እህትሽ ከሷ ጋር ከሀገር ከወጣሽ በኋላ ከሷ ካወራሽ የምታበላሽ ማን ብታ እህትሽ ነች የምታበላሽሽ። ከትዳርሽ የምትለያይሽ፣ ከልጆችሽ የምትለያይሽ እሷ ናት የምታበላሽሽ። ይቅርብሽ። ሌላ ጠፍቷል እንዴ? ያው ነው። ማማሳያ ለማማሳያ ቢለዋወጥ ወጣ ያጣፍጣሉ። ያው ነው። ይሄኛውም እኮ የምታገቢውም ሰውዬ ከሀገር ወጥተሻል አይደል እንዴ? ስትመለሺ ገንዘብሽ እስከሚያልቅ ድረስ አዎ ማማዬ የኔ ፍቅር እንዴት አባትሽ እንደምታምሪ የኔ ቆንጆ ወይኔ ይልሽና ማለት ነው። እረፍትሽና 3 ወር ነው ኒካ ታስሪያለሽ። 3 ወር ማትቆይም 2 ወር ትቆያለሽ። ከዛ ፓስፖርትሽ ይታደሳል፣ ትመጫለሽ፣ ድጋሚ ስደት ትመጫለሽ። ግን እህት የምመክርሽ ነገር ምን እንደሆነ ታውቂያለሽ? የመጀመሪያ ባል የመሰለ ነገር የለም። የልጆችሽን አባት የመሰለ ነገር የለም። እኔ ልንገርሽ፣ አዎ ገንዘብ የማይቀይረው ነገር የለም። ገንዘብ ብዙ ነገር ይቀይራል። የሰው ህይወት እስከ ማጥፋት ያስደርሳቸዋል። ገንዘብ እርግጠኛ ነኝ። ገንዘብ አዎ የሰው ህይወት እስከ ማጥፋት ልትደርሱ ትችላላችሁ። በገንዘብ ምክንያት ማለት ነው። አይደለም ትዳር ማለት ነው። ትዳር ማቀላል ነገር ነው። ህይወት ልታጠፉ ትችላላችሁ በገንዘብ የተነሳ። ገንዘብ ብዙ ነገር ይቀይራል አውቃለሁ። ግን ምንድነው ይሄንን ነገር ከማድረግሽ በፊት ቆም ብለሽ እኔ ምን እያደረኩ ነው? ምን እየሰራው ነው? ልጆቼን ለምን አላወራም? ባሌን ለምን አላወራም? ምን እያደረኩ ነው ብለሽ ቆም ብለሽ ማሰብ አለብሽ። የመጀመሪያውን ባሌ መሰለ ነገር የለም። እኔ ልንገርሽ እና ያ በወንድየውም በኩል አለ፣ በሴትዮውም በኩል አለ። ደሃ ቤተሰብ ስታገቡ ማንኛውም ቤተሰብ የማይወድ አለ። ወንዱም ቢሆን ሀብታም ቤተሰብ ቢሆን ደሃ ሴት ቢያገባ አትሆንህም፣ እቺ ደሃ ናት፣ ምን ታረግልሃለች ምናምን የሚልም ወንድ እናት ቤተሰቦች አሉ። ቤተሰቦች ግን የፈለገ ነገር ቢሆንም እኛ አንሰማቸውም። ለምን ዘና ብሎ ዝንጥ ብዬ የሀብታም ልጅ አልሆንም? ካፈቀርኩት ለምን ጎዳና ላይ ኖሩ? እኔ ምን አገባኝ? በቃ ለምን ጎዳና ላይ ሸራ ጋርዳ አንኖርም? ካፈቀርኩት እኔ ከወደድኩት እኔ ካፈቀርኩት እኔ እንጂ የምኖረው እነሱ አይደለም። ህይወቴን የሚኖሩልኝ ትዳሬንም የሚኖሩልኝ ቤተሰቦቼ አይደሉም። መኖረው ነው አይደለው? መሰቃየው ነው አይደለው? ስለዚህ ምንድነው ብትታመሚ ራሱ እሱን ካልፈታሽ አማያሳክሙሽ ቤተሰቦች አሉ፣ ሀብታም ከሆኑ ማለት ነው። እሱን ካልፈታሽ እውነት እኮ ነው። አንድ ነገር እሱን እንድትፈች ነው የሚፈልጉት። ለምን አንቺ ሀብታም ልጅ እሱ የደሃ ልጅ ነው። ብትታመሚ ራሱ እነሱ አላቸው አያሳክሙሽም። ወይ የሆነ ቀን የባሰ ሲያምሽ ቤት ወስዱሻል። ከዛ በኋላ አትሄጂም ወደሱ ጋር፣ እዚህ ከኛ ጋር ትኖሪያለሽ ይሉሻል። አንቺ ግን አሰሚያቸው እስከምትሞች ሁሉ ላትለያይ ትችያለሽ ከዚህ ከሰውዬ ከባልሽ ጋር ማለት ነው። እንደዚህ አይነት መስዋዕት የሚከፍሉ ሴቶች አሉ። እንደዛውም ደግሞ መስዋዕት ተከፍላቸው እሱ ያለ የሌለውን እንኳን ጭብጭብ አርግቶ ሽጡ ወደዚህ ሀገር ወደ ውጭ ሀገር ሸኝቷቸው እዚህ መጥተው እምነታቸውን የሚበሉ ሴቶች አሉ እላችሁ ፈልጌ ነው። ከነሱ ደግሞ አላህ ይጠብቀን። ከነሱ አላህ እኛ ከእንደዚህ አይነት ሴቶችም ሆነ ከእንደዚህ አይነት ወንዶችም ሆነ አላህ ሴትረን። ይሄ ነው ማለት ግን ጥሩ አይደለም። እምነትን መብላት፣ አንቺ ልጆችን መካድ ወይም ወንድየው ልጆችን መካድ፣ ሚስትን መካድ ጥሩ አይደለም። ምክንያቱም
እቺ ሴት ልጅ ካለቀሰችብህ ሴት ልጅ ካለቀሰችብህ ምንም ነገር ቢኖርህ በረካ የለም። በሸሪያ ከሆነ እኮ ሴት ልጅ ሰርታ አይደለም ማስተዳደር ያለባት ወንድየው ነበረ። ግን ለምንድን ነው እኛ በተፈጥሯችን የኢትዮጵያ ሴቶች ሰርተን መኖር እንፈልጋለን፣ መስራት እንፈልጋለን፣ የሰው እጅ አንፈልግም። ገባችሁ? ቁጭ ብለን ተቀምጠን መብላት አንፈልግም። የቀን ስራ ለምን አይሆንም? መንቀሳቀስ እንፈልጋለን። የኢትዮጵያ ሴቶች ማለት ነው። የኢትዮጵያ ሴት አይቀመጥም፣ ሲቀጥል ይሰራል። እና ከእንደዚህ አይነት ይሰውረን ነው የምላችሁ። ሰብስክራይብ አድርጉኝ። እወዳቸዋለሁ።